ሰላም ውድ የቻናላችን ተከታታዮች እንዴት አላችሁልኝ? ዛሬ ደግሞ ማይክሮሶፍት ኦፊስ ፋሚሊዎችን ኮምፒውተራችን ላይ እንዴት እንጭናለን የሚለውን እናያለን ማለት ነው። በመጀመሪያ ኮምፒውተራችን ላይ ያለውን ብራውዘር ማንኛውንም ብራውዘር ክሊክ አድርገን እንከፍታለን ማለት ነው። ሰርች ባር ጋር በመሄድ getintopc.com ማይክሮሶፍት 2021 ብለን እንጽፋለን ማለት ነው። ያው getintopc.com የምንለው ብዙ ክራክ የሆኑ ሶፍትዌሮችን ማውረጃ ዌብሳይት ነው። እናንተም ክራክ የሆኑ ሶፍትዌሮችን በመፈልጉበት ሰዓት ማንኛውም አይነት ሶፍትዌር ሰርች በማድረግ ማውረድ ትችላላችሁ ማለት ነው። እኛ ግን ማይክሮሶፍት ኦፊስ 2021ን ስለምንፈልገው getintopc.com ማይክሮሶፍት 2021 ብለን ሰርች ስናደርግ ልክ እንደዚህ ይመጣልናል ማለት ነው። ማይክሮሶፍት ኦፊስ ፕሮፌሽናል ፕላስ 2021 ፍሪ የሚል አለ። እሱን ክሊክ በምናደርግበት ሰዓት ላይ ልክ እንደምታዩት የጌቲንቶፒሲ ዌብሳይት ኢንተርፌስ ልክ እንደዚህ ይመጣልናል ማለት ነው። ከዛ ስክሮል ያደረግን ወደ ታች እንወርዳለን ማለት ነው። ከወረድን በኋላ እንደምታዩት ዳውንሎድ ሚል አለ። እሷን ዳውንሎድ ፉል ሴትአፕ ሚል አለ። ከታች ፓስወርድ 1 2 3 ይላል ማለት ነው። እሱን ክሊክ እናደርገዋለን ማለት ነው። ዳውንሎድ የሚለውን ክሊክ ካደረግን በኋላ ዳይሬክትሊ ዳውንሎድ ማድረግ ይጀምራል ማለት ነው። ልክ እንደምታዩት ዳውንሎድ ማድረግ ይጀምራል። 5.7 ጂቢ ፋይል ነው። ይህንን ፋይል ዳውንሎድ አድርጎ እስኪጨርስ ድረስ እንጠብቃለን ማለት ነው። ቅድም ፓስወርድ 1 2 3 ሚል ቴክስት አይተን ነበር። ይህ የሚያመለክተው ፋይላችን ኮምፕረስ የሆነ ፋይል እንደሆነ ነው። ይህንን ኮምፕረስ የሆነ ፋይል ኤክስትራክት ሳናደርግ መጠቀም ስለማንችል ኤክስትራክት ለማድረግ ዊንራር የሚባል ሶፍትዌር እናወርዳለን። getintopc.com ዌብሳይት ላይ ሰርች ባር ጋር ሄደን ዊንራር ብለን ሰርች እናደርጋለን። ከዛ ልክ እንደምታዩት ዊንራር ፍሪ ዳውንሎድ የምትል ትመጣልናለች። እሷን የመጀመሪያ ላይ መጣችልን ክሊክ እናደርጋለን ማለት ነው። ክሊክ ካደረግን በኋላ ልክ ቅድም እንዳየነው ዳውንሎድ የምትል በተን አለች። እሷን ዳውንሎድ በተን ክሊክ እናደርጋለን ማለት ነው። ዳውንሎድ ካደረግን በኋላ ዊንራራችን እንጭናለን ማለት ነው ኮምፒውተራችን ላይ። ልክ ኤክስትራክት በምናደርግበት ሰዓት ልክ እንደምታዩት እዚህ ጋር እንደምታዩት setup.64 ምትላለች። እሷን ራን አድሚኒስትሬተር እንላታለን ማለት ነው። ራን አድሚኒስትሬተር በምንልበት ሰዓት ላይ የስ ሚል ጽሁፍ ወይ የስ ኦር ኖ ሚል ጽሁፍ ይመጣልናል። የስ እንለውና ልክ እንደዚህ ኢንተርኔት ይፈልጋል። ልክ እንደዚህ ኮምፒውተራችን ላይ ማይክሮሶፍት ኦፊስን ኢንስታል ያደርግልናል ማለት ነው።